ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን ሰነበታችሁ። ዛሬ ስለ ፀሐይ አስገራሚና አስደናቂ የጤና ጥቅሞች እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ብዙዎቻችን ፀሐይን የምናስበው ለሙቀትና ለብርሃን ብቻ ነው። ግን የፀሐይ ብርሃን ለሰውነታችንና ለአእምሯችን ምን ያህል ወሳኝ እንደሆነ ያውቃሉ? ከቆዳ ካንሰር ፍራቻ ባሻገር በመጠኑ ለሰውነታችን እጅግ አስፈላጊ የሆኑ የጤና ጥቅሞች አሉት። በዚህ ቪዲዮ የፀሐይ ብርሃን ለሰው ልጅ ጤና ያለውን 9 ዋና ዋና ጥቅሞችን እንመለከታለን። ዝግጁ ከሆኑ አብረን እንቆይ። አንደኛውና የመጀመሪያው ጥቅም የቪታሚን ዲ ምርትን መጨመር ነው። ፀሐይ ስትሞቁ ቆዳው ከአልትራቫዮሌት ቢ ጨረሮች ጋር ይገናኛል። ይህ ግንኙነት ሰውነታችን ቪታሚን ዲ እንዲያመርት ያነሳሳል። ቪታሚን ዲ ደግሞ ከምግብ ለማግኘት አስቸጋሪ ሲሆን ፀሐይ ላይ እናገኘዋለን ማለት ነው። ጤናው ላይ ያለው ሚና ምንድነው ስንል ደግሞ ካልሲየምን ለመምጠጥ ያገለግለናል። ካልሲየምን ሲመጥልን ደግሞ ለአጥንትና ለጥርስ ጥንካሬ ወሳኝ ነው። የበሽታ መከላከል ስርዓትንም ይደግፋል። ኢንፌክሽኖችንና በሽታዎችን ለመከላከል ይረዳናል። ሁለተኛው የስሜት መሻሻልና ድብርትን ለመቀነስ ይረዳል። ይህ ማለት ደግሞ የፀሐይ ብርሃን የአንጎላችንን የሴሮቶኒን መጠን ይጨምራል። ሴሮቶኒን ምንድነው ስንል ደስታን፣ መረጋጋትንና መልካም ስሜትን የሚያመጣ ደስተኛ ሆርሞን በመባል የሚታወቅ ነው። የክረምት ድብርትንም ይቀንሳል። በተለይ በክረምት ወራት በብርሃን እጥረት ምክንያት የሚከሰተውን ወቅታዊ የስሜት መታወክ ለመከላከልና ለማከም ይረዳናል። ሶስተኛው ጥቅም ደግሞ የተሻለ እንቅልፍ ለማግኘት ይረዳል። የሜላቶኒን ቁጥጥር ፀሐይ የሰርካዲያን ሪትም ወይም የሰውነታችንን ውስጣዊ ሰዓት በመቆጣጠር ረገድ ትልቅ ሚና ትጫወታለች። አሰራሩ ምንድነው ስንል በቀን ውስጥ ለፀሐይ መጋለጥ በሌሊት ሰውነታችን የእንቅልፍ ሆርሞን የሆነውን ሜላቶኒን በተሻለ ሁኔታ እንዲያመነጭ ያዘጋጃል። ይህም የእንቅልፍ ጥራትን ያሻሽላል ማለት ነው። አራተኛው ዋና ጥቅም የደም ግፊትን ለመቀነስ ይረዳናል። ናይትሪክ ኦክሳይድ የፀሐይ ብርሃን ጨረር ቆዳችን ውስጥ ያለውን ናይትሪክ ኦክሳይድ ወደ ደም ዝውውር እንድናወጣ ያደርገናል። ጥቅሙ ደግሞ ናይትሪክ ኦክሳይድ የደም ስሮችን በማስፋት የደም ግፊትን ለመቀነስ ይረዳናል። ይህ ለልብ ጤንነት በጣም አስፈላጊ ነው። አምስተኛው የካንሰር ተጋላጭነትን ለመቀነስ። ይህም ማለት ምንም እንኳን ከመጠን ያለፈ የፀሐይ መጋለጥ የቆዳ ካንሰርን ቢጨምርም በቂ የቫይታሚን ዲ መጠን ደግሞ ሌሎች የካንሰር አይነቶችን ለምሳሌ እንደ አንጀት፣ ጡትና ፕሮስቴት ካንሰር ያሉትን ተጋላጭነት ሊቀንስ እንደሚችል ጥናቶች ያሳያሉ። መጠኑ ግን ወሳኝ ነው። ስድስተኛው ጥቅም የአጥንት ጤናና ጥንካሬ ለማግኘት። ይህም ማለት ከላይ እንደተጠቀሰው ቫይታሚን ዲ ለካልሲየም መምጠጥ ቁልፍ ነው ብለናል። በቂ የፀሐይ ብርሃን የአጥንትን በሽታዎች እንደ ኦስቲዮፖሮሲስ እና ሪኬትስ መከላከል ወሳኝ ሚና ይጫወታል። ሰባተኛው የአይን ጤና ለማግኘት ይጠቅመናል። ከቤት ውጭ በቂ ጊዜ ለማሳለፍ የፀሐይ ብርሃን በሚኖርበት ጊዜ ማለት ነው። በተለይም በልጆች ላይ የማዮፒያ ወይም የአይን ቅርብ የማየት እድል ሊቀንስ እንደሚችል ጥናቶች ይጠቁማሉ። ስምንተኛው የቆዳ ሁኔታዎችን ለማሻሻል ይረዳናል። የተወሰኑ የቆዳ በሽታዎች እንደ ኤክዜማ፣ ሶሪያሲስ እና ጃውንዲስ ባሉ ህፃናት ላይ በዶክተር ቁጥጥር ስር ለፀሐይ ብርሃን መጋለጥ እንደ ሕክምና ያገለግላል። ዘጠነኛውና የመጨረሻው ጥቅም ደግሞ የሰውነት በሽታ የመከላከል አቅምን ለመጨመር ይረዳናል። ቪታሚን ዲ የቲሴሎች አሰራርን ይደግፋል። ኢንፌክሽን ተዋጊዎች ናቸው ቲሴሎች ማለት። በቂ የፀሐይ ብርሃን ሰውነቶ በተፈጥሮ በሽታ የመከላከል አቅምን እንዲያጠናክር ይረዳናል። እነዚህ ሁሉ ጥቅሞች ቢኖሩም የፀሐይ ብርሃንን በአግባቡ መጠቀም ወሳኝ ነው። የፀሐይ ብርሃን ከመጠን በላይ መጋለጥ የሚያስከትለው ጉዳት አሁንም ቢሆን የቆዳ ጤና አደጋ ነው። በሳምንት ውስጥ ብዙ ጊዜ ከ10 እስከ 15 ደቂቃዎች ያህል እንደ ቆዳ ቀለሞና የፀሐይ ጥንካሬ ይወሰናል። ሳይከላከል ለፀሐይ መጋለጥ በቂ ሊሆን ይችላል። ከዚህ ጊዜ በኋላ የፀሐይ መከላከያ ሰፊ ኮፍያና የፀሐይ መነጽር መጠቀምውን አይዘንጉ። ጠንካራ ሰዓታት የሚባሉት ከጠዋቱ 10 ሰዓት እስከ ምሽቱ 4 ሰዓት ባለው ጊዜ የፀሐይ ጨረር ጠንካራ ስለሆነ በዚህ ጊዜ ውስጥ ጥላ ስር መሆን ይመረጣል። የፀሐይ ብርሃን የተፈጥሮ ስጦታ ነው። ለጤናማ አጥንቶች፣ ለደስታ ስሜትና ለጠንካራ የመከላከል ስርዓት ቁልፍ ነው። በሚቀጥለው ጊዜ ፀሐይ ስትወጣ ወይም ስትጠልቅ ሲያዩ ትንሽ ጊዜ ወስደው እነዚህን ጥቅሞች ለመሰብሰብ አይፍሩ። መጠኑንና ሰዓቱን ማወቅ ብቻ ነው ዋናው ምስጢር። ይህ ቪዲዮ ከረዳዎት ላይክ ያድርጉት። እርስዎስ ፀሐይ ለመውጣት ምን ያህል ጊዜ ይሰጣሉ? አስተያየቶን ከታች ባለው ኮሜንት ቦክስ ይጻፉልን። እንደዚህ ያሉ ጠቃሚ የጤና መረጃዎች እንዳያመልጦት ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ሳማ ቲዩብ